ሰላም እንዴት ናችሁ? በመጀመሪያ እንኳን አደረሳችሁ ለኢየሱስ ክርስቶስ ልደት በዓል። ስለዚህ ዛሬ ጃንዋሪ 6 2026 ማክሰኞ ዕለት የወሰድኩት ትሬድ ነው። ይሄ ትሬድ ዛሬ ሎስ ነው። ሁለት ትሬድ ነበር የወሰድኩ እንደምታዩት ይሄና ይሄ። ዛሬ እጅግ በጣም የሚያናድድ ትሬድ ነበር። ምክንያቱም ኢቨን በፕላን እንኳን ብሄድ ጀስት ሊኩዲቲ ኮንሴፕት የሚባለውን ዛሬ አልተገበርኩትም። በዛ ላይ ፔሽንስ አልነበረኝም ነበር። ስለዚህ ዛሬ እንዴት እንደሆነ ልንገራችሁ። ለንደን ይሄ ፎርም ሲያደርግ እኔ አልነበርኩም። እኔ ትሬዲንግ ስገባ እዚህ አካባቢ ነበረ። እዚህ አካባቢ ያለው ነበር የገባው እና በዛ ሰዓት ሁለት ኦርደር ብላክ ነበር ያየሁት፣ ልክ እንደምታዩት ይሄኛውን እና ይሄኛውን እና ያው ቶሎ ትሬድ ለመውሰድ ነበር እቅዴ። ይሄኛው ጊዜ ይወስዳል ብዬ ነበር ያሰብኩ ነበር። ስለዚህ በዚችኛዋ ኦርደር ብሎክ ተች አድርጎ ወደ ታች ይመለሳል ብዬ ነበር ያሰብኩት። ከዛ ግን ወደ 1 ሚኒት መጣሁና 1 ሚኒት መጣሁና እንደምታዩት ትሬዱን እዚህ ጋር ወሰድኩት። ያው ታውቁታላችሁ ማርኬቱ እንዴት እንደሆነ። እንደዚህ መጥቶ ሄደ እዚህ ጋር። ከዛ እቺ ዊክ የዚችኛዋን ኦርደር ብላክ ማለትም የሁለተኛዋን ኦርደር ብላክ ተች አደረገችው። ላይክ እጅግ በጣም ባነሰ መንገድ ላይክ ተች አደረገችው እችኛዋን ማለትም። ስለዚህ ያው ይወርዳል፣ ወርዶ እዚች ጋ ያለችን ኦርደር ብላክ ይነክልኛል ብዬ ነበር። እዚህ ጋር ያለችን ኦርደር ብላክ በቅርብ ላሳያችሁ። እዚች ጋ ያለችን ኦርደር ብላክ ማለት ነው። ከዛ ግን ሳደንሊ ማርኬቱ አትሊስት እዚህ ጋ እንኳን ባረገው 0 ስንት ነው? 0.96 ምናምን ነገር ነው። ግን ቢሆንም እኔ እቅድ የነበረው ልክ ቀጥታ 1:2 ሬሽዮ ነበረ። ኦልሞስት ግማሹ ጋር ደርሶ ተመለሰና አሁን ግን ስዊፕ ሲያደርገው ይሄኛውን ሜቲጌት አድርገው ወደታች ወረደ። ግን እችኛዋን ስዊፕ አድርጎ ትክክለኛ ስዊፕ አደራረግ ነው፣ ያውም የፈጠነ ነበረ። ፈጥኖ እኔ የሚፈልገውን ዛሬ የሚያናደው ሁለቱም የወሰድኳቸው እኔ ታርጌት ያደረኳቸውን ኮንፍሉንሶች ስፓቶችን ነበረ ተች አድርገውብኝ ሄዱ። እዚህ ጋር ትክክለኛ ስዊፕ አደረገልኝ። ከዛ እንደገና ያው ወረደና እኔ ያሰብኩበት እኔ እስከዚህ ነበር ያሰብኩት። ይሄኛው ቴክአውት አደረገብኝ። ከዛ በኋላ በቃ የሌለ ነበረ የነቀልኩት እውነት ለመነጋገር። ከዛ በኋላ ይሄኛውም ልክ እንደተለመደው ዛሬ ስዊፕ አድርጎ ይመለሳል ብዬ ነበር ያሰብኩት። እኔም ያው ፔሸንስ አጥቼ ነበር እውነት ለመነጋገር። ምክንያቱም ይቺ የተወሰነች ደቂቃ ነች፣ መታገስ አልቻልኩም። በዛ ላይ ደግሞ ለንደን ስዊፕ እንደሚደረግ አውቄ ነበር። ስዊፕ ተደረገ። ግን ያም ሆኖ እኔ መታገስ አልቻልኩም። እዚህ ጋር ትሬድ ገባሁ። ግን ስቲል ማርኬቱ ወደ ላይ አንዴ ወደ ላይ ሄደ። እንደምታዩት ያው ወረደ። ይሄ በቃ ዘሞመንት እኔ ትሬድ አድርጌ እዚህ ጋር ነበረ ያው ችትና እዚች ጋር ነበረ ትሬድ ቴክአውት የተደረገው። በጣም በፍጥነት ነበር ትሬድ የተደረገው ቴክአውት የተደረገው እና አያችሁት። ይችን ብታገስ ኑሮ ኦፍኮርስ የተሻለ ትሬድ አገኝ ነበረ። ግን ከዛ ምን ሆነ ስዊፕ አድርገው
እኔ ያሰብኩት እዚችኛዋ ፌር ቫሊ ጋፕ ላይ ታች እንዲያደርገ ነበር። ግን ምን ሆነ? ያው ኦፍኮርስ ትንሽዬም ቢሆን ያው ያያችኋት በቃ ያቺ የምታክል ነው። ፕሮባብሊ እኔ ማርኬቱን እዘጋው ነበረ። ያው እስከዚህ ከሰጠኝማ ብዬ ካንስል ነው ነበረ። ግን ያም ሆኖ እኔ ታርጌት ያረኳትን ፌር ቫሊ ጋፕ ነበረ ተች ያደረገልኝ። ያማን እንደዚህ ቢሆን እንኳን 122.28 በቃ እና ዛሬ ያው በጣም የሚደብር ሁለቱም ትሬዶቼ ያው ቴክ አውት ተደረጉ። ግን በእርግጥ ዛሬ ያው ኒውስ የለም። በኒውስም ትሬድ አደርጋለሁ እኔ። ነገር ግን ዛሬ ማክሰኞ ላይ ምንም ደህና የሚባል የኒውስ ስለሌለ በቃ ትቼው ነበረ። በዛ ላይም ዲኤክስ ዋይን እየተከታተልኩ ነበር ትሬድ ሲያደርግ የነበረው። አስዩሲ ዲኤክስ ዋይ ወደ ላይ ሲወጣ ጎልድ ደግሞ ይኸው እንደዚህ እየወረደ ነበር። ስለዚህ ያው ኢንቨርስ የሆኑት እነዚህ ፔሮች እነዚህን በመጠቀም ነበር። ያም ሆኖ ያው ዛሬ ሎስ ነበር። ተምሬበታለሁ። አንድ የተማርኩበት ከዚህ ትዕግስት አንደኛ ትዕግስት ነው። ሁለተኛ ሊኩዲቲ ኮንሴፕቱን አውቀዋለሁ፣ ግን አልተገበርኩትም። ዛሬ ያልተገበርኩበት ምክንያት ሊኩዲቲ በደንብ ስዊፕ መደረግ እንዳለበት ልክ እንደዚህ ያው ይሄም ተደርጓል። ግን ለንደን ሴሽን ትንሽ ራን አፕ አድርጎ ሊኩዲቲ ራን አድርጎ ከዛ ደግሞ ወደ ታች እንደሚሆን ሚቲጌት በደንብ መደረግ እንዳለበት ልክ እንደዚችኛዋ ዊክ ሚቲጌት መደረግ እንዳለበት እንትን ብያለሁ። በደንብ ታች መደረግ እንዳለበት ብያለሁ። ስለዚህ ዛሬ የተማርኩት በዋነኝነት ግን የተማርኩት ኮንሴፕት ሳይሆን መታገስ እንዳለብኝ ነው። ይህንንም ጥፋት ደግሞ እችላለሁ፣ ግን ቢሆን ለዛሬ እንደ ሰውኛ እንደተማርኩት ነገር ይህን ይመስላል ማለት ነው። አመሰግናለሁ። መልካም በዓል።